ብሎ ከጠየቃት ምንም ከዝንጀሮ መለስ ያለ ወንድ ላይ ቢሆን ትወድቃለች ይባላል። ምክንያቱም ብዙ ጊዜ ቆንጆ ከሆነ በቃ አይማ ይኖራታል ከዛሬ ብቻዋን ልትሆን አትችልም የሚል ግምት ይሰጣል እና እነሱም ያንን ነገር ተጠቅመው አንፈልግም ሲሉ ይቆያሉ። ከዛ በኋላ ደግሞ ሳያስቡት እድሜያቸው ያልፋል። በጣም ቆንጆ ሴቶች እንደው ብዙ ጊዜ ባል የሚባል የማግባት እድል የላቸውም። ያ ደግሞ ምንድነው አንዳንዴ የአካባቢው ማህበረሰብ የተወለዱበት አካባቢ የሚወሩ አንዳንድ ወሮች ተረጋግጠው ይጣናል። ማህበረሰቡ ቆንጆ ከረችን የምትረክ ነው እንዴት እስከዛሬ ዝም ብላ ትቆያለች ይላሉ። አዎ አንደኛው እሱ ነው። የመጀመሪያው ግን እንዳያገቡ የሚያደርጋቸው ማህበረሰቡ ምንድነው ቆንጆ ናት ቆይ ባላጣም ተቀር ነው እንዴ ትምህርቱን ተማር ምናምን ይላሉ። ባም ያን ምንድነው አንተ መጥታ አይቆያለሁ ምናምን ስለና አጋጣሚ ደግሞ ሳይታሰብ ያው ኩራቱን ጭምር ደግሞ የመግደርደሩ ምናምን ነገር ስላለ ስትግደረደር ሳይታሰብ እድሜዋ ያልፍና ሳታገባ ትቀራለች ማለት ነው። ልክ ነው። የማህበረሰቡ እይታ በሴት ልጅ ትዳር ላይ በጣም ኢፌክት አለው። ብዙ ጊዜ ተማሪ ያሉ ሃይስኩል ተማሪ ያሉ ሊሆን ይችላል፣ ዩኒቨርሲቲ ገብተውም ሊሆን ይችላል፣ ወይም በስራ ዓለም ተሰማርተው ሊሆን ይችላል። ወጣት ያሉ ማህበረሰቡ ወይም ቤተሰብም ሊሆን ይችላል ጓደኛ ከያዘች አንዲት ሴት በተለይ በእኛ አካባቢ በኢትዮጵያም ባህል በቃ እንዴ እቺ ደግሞ የት ልትደርስ ነው ቀስ በተረጋጊ ምናምን የሚባል ነገር አለ። ምንድነው የሆነች ልጅ ስትናገር የሰማት ባቆጠቆጠ ጊዜ ያልተያዘ ባሸቀጠጠ ጊዜ ከየት ይመጣል እና ቀልድ የሚመስሉ ቁም ነገሮች አሉ እና እንደዚህ አይነት ጉዳይ ላይ ስትሬስ ብናይባቸው ጥሩ ነው። በተለይ አሁን ላይ በሰዓቱ ማግባት የሚፈልጉ እህቶች እንዳያገቡ ይደረጉና ልክ እድሜያቸው ካለፈ በኋላ ደግሞ ቤተሰቦቻቸው እንዲያገቡ ይገፋፋቸዋል። ያ ነገር አይሆንም። መጀመሪያ ላይ ሰው ስለገፉ ቀጣይ ህይወታቸው እነሱ ደግሞ ያንን በሰዓቱ የገፉትን ሰው መልሶ ማግኘት አይችሉም። ኦሬዲ አግብቶ ወልዶ ሊሆን ይችላል ልጁ። በዛ ላይ ደግሞ መተዋወቅ በደንብ መጠናናት የሚባል ነገር አለና መጀመሪያ ላይ ካልተዋወቁ ካልተጠናኑ በፍቅር አብረው ካልቆዩ ከሆነ ታይም በኋላ ካለፈ በኋላ ከየትም አይመጣም መጀመሪያ ያልያዙትን ነገር ማለት ነው። እና የማህበረሰቡ እይታ በደንብ ሊስተካከል ይገባል ብዬ አስባለሁ። በትክክል ግን ምን አለ መሰለሽ አንዳንድ ቤተሰብ አሁን ለምሳሌ አሁን ከመጣችው ሐሳብ ላይ መጠናናት ምናምን የሚባለው ጓደኝነት ወይም አንድ ሰው ጋብቻ ወይ ወደ ጋብቻን ከማሰቡ በፊት መጠናናት ላይ መቆየት አለበት ምናምን ይባላል። አሁን ይሄንን በማህበረሰባችን ዘንድ ተቀባይነት የለውም። ምክንያቱም ራሷን ጠብቃ መቆየት አለባት ምናምን ነገር ነው የሚባለው። በነገራችን ላይ ሴትና ወንድ አንቺ እንዳልኩት ይሄ በጓደኝነት አብሮ የመቆየቱ የመጠናናቱ ነገር ቢኖር ጥሩ ነው ያለው አሁን ላይ ባለች ደረጃ ነው። ግን ማህበረሰባችን ደግሞ ያን ነገር አይፈልግም። ከምንም አይነት ግንኙነት ከምንም አይነት በፊት ቆይታ በስርዓት አግብታ ክብሯን እንድትሰጥ ነው የሚፈልግ አብዛኛው ማህበረሰብ። ልጅ አቆራች ምናምን የሚባለው ነገር አለ። ነገር ግን ደግሞ ምናልባት ግን ልክ አይደለም። ለዚህ ዘመን ለዚህ ትውልድ አይሆንም ይሄ። ምክንያቱም ድሮ በእናቶቻችን ዘመንም በአያቶቻችን ዘመን ያ ስርዓት አሪፍ ነበር። ምክንያቱም እንደዚህ እንዳሁኑ ትውልድ አይደሉም። በዛ ዘመን የነበሩ ልጅ ለልጅ በሚለው ስርዓት ማለት ነው። በዛ ጊዜ የነበሩ በጣም ይሄን ያክል እንትን አሁን ላይ በጣም ብዙ ነገር እየሰማን ያለ ነው። አላቅም ሚዲያው አሁን እየተስፋፋ ስለሆነ ያኔ ስለማይነገር ይሁን አላቅም። አሁን አንቺ የትኛው ነው የምትነግሪው? አሁን ለምሳሌ በሰርጓ ዕለት ነው አንድ ሴት ልጅ ክብረ ንጽህናዋ መስጠት ያለባት በሰርጓ ዕለት ነው ብሎ ያምናል አብዛኛው የአካባቢያችን ማህበረሰብ። ምናልባት የሌላውን አካባቢ ባናቅም እንደኛ እንደ አማራ ክልል አካባቢ ላይ ሴት ልጅ በቃ ክብሯን መስጠት ያለባት የሰርጓ ዕለት ነው። ከዛ በኋላ እንደምታውቂው ክብረ ንጽህናዋን መስጠትና ለመስጠቷን ራሱ የመልሱ ዕለት ብራን ባልሰበረለው ምናምን ተብሎ የሚዘፈነው ያ ነገር አለ። እንደውም አንዳንድ ወላጅ በሰርግ ዕለት በማግስቱ ያ ነገር ምናምን ካልሆነ ወይም ብራን ባልሰበረለው የሚባለው ነገር ምልክት ይዞ ካልመጣ ወይ ልጄ ክብሯን ጠብቃ አልቆየችም ብሎ የመሸማቀቅ ነገር ሁሉም አለ። እንደዚህ አይነት ነገሮች አሁን አንቺ ይሄ ቀድሞ በጓደኝነት ማሳለፍ አለበት ከተባለ እነዚህ ነገሮች በሙሉ የለም ማለት ነው። ማህበረሰባችን ደግሞ ያንን ነገር ይፈልጋል። ልጄ ወግ ማድረግ ድሪያት ታኮረኛለች
ብሎ የሚጠብቅበት ሁኔታ አለ። ግን አሁን ላለንበት ትውልድ እሱ ነገር ይሆናል አይሆንም እንግዲህ ያንተን ይይዛል። በእኔ እይታ አይሆንም። በእኔ እይታ ይሄ ብራምባር ሰበረለት የሚባለው ምንም ነገር ሳታቅ ሳይተዋወቁ በጋብቻ ብቻ ይተዋወቁ ይገናኙ ያን የሚባለው እኔም የዛ ደጋፊ አይደለሁም። ምክንያቱም ሚሆናት ከሆነ እሱ የምትሆነው ከሆነ በደንብ መተዋወቅ አለባቸው። መጀመሪያ ላይ በጓደኝነት መተዋወቅ አለባቸው። እንደዛ ብዬ ነው ማስብ እንጂ ጋብቻ ከተጋቡ በኋላ ላይስማሙ ይችላሉ፣ ላይቀጥሉ ይችላሉ፣ ብዙ ነገር ሊፈጠር ይችላል። ስለዚህ አንዲት ሴት ልጅም ሆነ ወንድ ልጅ ከትዳር በፊት በደንብ ሊተዋወቁ ሊጠናኑ በፍቅር መቆየት መቻል አለባቸው ብዬ ነው ማስብ። ከጋብቻ በፊት እኮ ክብርና ንጽህናን አልፈጥም ብለው እኮ ግንኙነትን የሚያቋርጡ ሴቶችም አሉ። ነገራችን ላይ ክብርና ንጽህናን የምሰጥህ ከቤተሰብ ሽምግልና ልክ ካገባህ በኋላ ነው የሚሉ ሴቶች አሉ የሚሉ አሉ። ልክ ግን እኔ የዛ ደጋፊ አይደለሁም። እንደዛ የሚሉ ሴቶችን እኔ አልደግፍም። ምክንያቱም ከወደደችው በቃ ጋብቻም ባይኖር ምንም ችግር የለውም። ችግር የለውም። እንግዲህ ያው ሀሳብ ሁሉም ሰው የተለያየ ሀሳብ ያለው። በነገራችን ላይ እዚህ ጋር ካነሳች ወደ እኔ እህል ውሃ ነው ብዬ ነው የማምነው። በነገራችን ምክንያቱም ሰርግ ተደርጎ ራሷን አሳልፋ ስለሰጠችው ወይም ሰርግ ሳይደረግለት ተልካቆ ስለሰጠችው ነው ብቻ አይደለም። ልክ ነው። የሰው ልጅ ዋናው አላማው ምንድነው? አንደኛ ለጋብቻ ዝግጁ ነው። ሁለተኛ እሷን ወዷታል ወይ? የእሷን ማንነት ተቀብሏል ወይ? የእሷን ባህሪ ገብቶት ነው? አንደኛው እሱ። ሁለተኛው እኔ ብዙ ጊዜ የሰው ልጅ አብሮ የሚኖረው ፈጣሪ ተፈቀደለት የተጻፈለት ነገር ከሆነ የፈለገ ነገር ቢሆን አብሮ ይኖራል። የተጻፈ ነገር ከሆነ ያልተጻፈለት ወይም ለጊዜያዊነት ነገር ከሆነ ፈልጓት ከሆነ ምን ጊዜ የፈለገ ነገር ብታደርጊ ከጋብቻ ላይ ብታረጊ የጋብቻ ላይ ብታረጊ አምስት ወልድለት ብትወልድለት ልክ ነህ ያልቃል። በነገራችን ላይ አምስት ወልዶ ኮሚፋክት እንዴ በደንብ ምናልባት ያስዋውን ከሰርግ በፊት ስለሰጠችው ምናምን ነገር ነው ብያለሁ። አይደለም። ልክ ነህ። እህል ውሃ እንዳለ ሆኖ ፈጣሪ የፈቀደው ነገር እንዳለ ሆኖ የተጻፈልን የሁላችንም የእያንዳንዳችን የተጻፈልን ነገር አለ። ግን ከዛ በታች ደግሞ የራስን ጥረት ያስፈልጋል። እኔ እንደዛ አስባለሁ። ያስፈልጋል። ይሄን ደግሞ ነው የኔ ጥያቄ ምንድነው? እኔ አሁን ፍሬንድና ብትሰጠኝ ወድጃታለሁ ወይ ነው? ወድጃታለሁ። ያቺ ልጅ እኮ አሁን እኔ እሷን ከመውደድ በፊት እኮ ጓደኛ ሊኖራት ይችላል። ሌላ ጓደኛ እዛ ጓደኛዋ ጋር የተለያየችው ግን ክብረ ንጽህናን ስላልሰጠችው አይደለም። ሰጠዋለች ኦልሬዲ። ግን እዛ ጋር በቃ የእሷ እህል ውሃዋ ካልሆነ ተለያየ። ከተለያየች ከእኔ ጋር ትመጣለች። ያ ማለት ለኔ ክብረ ንጽህናን ስላቆየችኝ እኔ ጠላታለሁ ማለት ነው አይደለም። እንዲያውም ብዙ ጊዜ የመጀመሪያ ነገር እንትን አይልም ይባላል። ጋብቻ ድረስ አይደርስም። ብዙ ጊዜ እንደዛ ሲባል ሰማለውና ያ አፍላነት ነው። አሁን ይብላል የልጅነት ምናምን ዛስታይ እሱ ነው። አሁን ይሄ ትምህርት ቤት በነበርንበት ሰዓት በተለይ ላይፍ የሚባል ነገር አለ። ምንም ነገር እንደማይሆንም ራሱ ታውቂዋለሽ። በቃ ላይ ጊዜው በቃ ይሄ ዝም ብሎ አለ አይደል ማጎጥጎጡ ምናምን ሲመጣ በቃ ዝም ብሎ ስሜት ብቻ የሚባል ነገር ፍቅርም እኮ አይደለም። ሪል ፍቅር አለ። አብዛኛው የሰባት ያክል ስምንት ያክል ምናምን ሆኖ በቃ ሰው ወዶ ምናምን ደብዳቤ ምናምን መጻጻፍ ምናምን ነበር። እና አሁን ያ ሪል ፍቅር አይደለም። በቃ ስሜት ነው ለጊዜው። ያ የነበረው አፍላ ኤጅ ላይ የሚሰማሽ ስሜት ነው እንጂ ሪል ፍቅር አይደለም። እና አሁን በዛ ሰዓት ላይ ብዙ ጊዜ ግንኙነት ያደረገ ሰው ያው ክብሩና ምን ሊያጣ ይችላል። ከዛ በኋላ ግን ተረጋግቶ ሃይስኩልንም ጨርሰሽ ዩኒቨርሲቲም ገብተሽ ተረጋግተሽ ምናምን ነገር ስታይ እዛ በኋላ ነው እንደውም ትክክለኛው ፍቅር ማለት አስተውለ ይመጣል። በደንብ አስተውለ ነገሮቹ ገብተው የእውነት ፍቅር ኑሮብህ መስዋዕትነት መክፈል የምትችል ሆነ ማለት ማቹር መሆን አለብህ አይደለ? የሆነ ሰው ፍቅር ቀላል አይደለም። ስትራግል ብዙ ቻሌንጅ ታሳልፋለህ። አልጋ ባልጋ የሚሆን ነገር አይደለም። ያንን ስትራግል መወጣት እችላለሁ ወይ? የሆነ ነገር ህመም ሊኖር ይችላል፣ ማጣት ሊኖር ይችላል፣ ብዙ ነገር ይኖር። ከሀገር ተለያይቶ መኖር ሊመጣ ይችላል። አንዱ ስደት ሊሄድ ይችላል። አንዷ ወይ ሴቱ ሀገር ውስጥ ልትሆን ትችላለች። ሊታመም ይችላል። ብዙ ነገር አለ በህይወት መንገድ በጣም ብዙ ነው። ሁላችንም የምናውቀው ጉዳይ ነው። እና ያንን ነገር ግዴታ ማቹር መሆን አለባቸው ያንን ለመወጣት። በቃ ፍቅር ነው፣ ትዳር ነው፣ ለነገ
ባሌ ወይም ለነገ ሚስቴ ብሎ የሚያስባትን ሰው እስከመጨረሻው የህይወት መስዋዕትነት ሁሉ መክፈል የሚችልበት ደረጃ ሊኖር ስለሚችል ግዴታ ሁሉም ማቹር መሆን አለባቸው። ለዛ ነገር መስዋዕትነት ለመክፈል ውስጣቸውን ማሳመን መቻል አለባቸው። የሆነ ነገር በተፈጠረ ቁጥር ወይ እኔ እንደዚህ አልፈልግም ወይ እንደዚህ ምን የሚሉ ከሆነ ያ ሊቀጥላቸው። ስለዛ ለዛ ነው መተዋወቅ አለባቸው፣ በደንብ መግባባት አለባቸው፣ በደንብ መጠናናት አለባቸው እምለው እኔ ማለት ነው። ምክንያቱም ሳያቃት ሳታቀው ከሆነ የተጋቡ ባህሪዋን አያቅም፣ ማንነቷን አያቅም። እንዳልኩ አስተዋይ ናት አይደለችም፣ ነገሮችን መቻል ትግስት በጣም እንትን አለው። በቃ ግማሽ ፐርሰንቱን ይዛል ብዬ አስባለሁ ትዳር ላይና መታገስ ትችላለች ወይ? መታገስ ይችላል ወይ? እስከምን ድረስ ይታገሰኛል? እስከምን ድረስ ትታገሰዋለች? እሷስ አውቀዋለች አውቃታል። ስለዛ መጀመሪያ ላይ መተዋወቅ። ስለዚህ የሰው ልጅ ከምንም ከጋብቻም ከምንም በፊት በደንብ መተዋወቅ ይችላል። በብዙ ነገር ሴክሹዋል ላይ ሳይቀር መተዋወቅ ይችላል። በነገራችን ላይ በጣም እየተዋደዱ ሴክሹዋል ላይ ግንኙነት ላይ የማይግባቡ ከሆነ ይለያዩ። ምክንያቱም ለምሳሌ አሁን ወንዱ ሴክሹዋል ፍላጎቱ ኦቨር ቢሆንና ሴቷ እዛው ደካማ ብትሆን ወይም ሴቷ ኦቨር ሴንስ ኖሯት ወንዱ ደካማ ቢሆን አለመግባባት ሊመጣ ይችላል። እስከዛም ድረስ መግባባቱ በነገራችን ላይ አይደለም። አሁን አንዳንዴ ብዙ ሴቷ በባሏ ላይ ታረገች ወንዱ በባሏ ላይ ታደረገ ምናምን የሚባለው ነገር የሚመጣው ከነዚህ አይነት ጉዳዮች አለመጠናናት ከዚህም ሊሆን ይችላል። ከዚህ ነው የሚመጣው። ምንም የተለየ ነገር እኮ ልታገኝ አይደለም። ሴቷ በባሏ ላይ የምታረገው ባሏ የተለየ ነገር ስለምታገኝ የሆነ ነገር ፈልጋ ነው የምትሄደው። ዞሮ አይደል እንጂ የጎደላት ነገር አለ ማለት ነው። የሷንን አለመተዋወቅ መጀመሪያው ሲጋቡ አልተዋወቁም። ኦሬዲ ሳይተዋወቁ ስለሆነ የተጋቡት ማች ያደርጋሉ አያደርጉም የሚለው ነገር ላይ ስለማይተዋወቁ በሷ ላይ ምንም የመሄድ እሷን በሷ ላይ ደርበው የመሄድ ነገር አለ። ስለዚህ እንዳጠቃላይ እንግዲህ የዛሬው ውይይታችን ምክንያቱም ሰዎች ከጋብቻ በፊት ሰፋ ያለ ጊዜ ወስደው መተዋወቅ ጓደኛ መሆን አለባቸው። በቃ ጓደኛ መሆን አለባቸው በደንብ ከፍቅረኛ ከባልና ሚስት ከዛ በላይ መጀመሪያ በደንብ መተዋወቅ። ለዛ ደግሞ መተዋወቃቸው ጓደኛ በቃ ጀስት ጓደኛ አብሮ አደግ ልክ እንደዛ እስከዛ ድረስ መድረስ አለባቸው ብዬ አስባለሁ በእኔ እይታ ማለት ነው። እና ሐሳብ አስተያየታችሁን ኮሜንት ስራ አስቀምጡልን ውድ ቤተሰቦቻችን። ቀጣይም እንደዚህ አይነት ፕሮግራም ይዘንላችሁ እንመጣለን። ውድ ቤተሰቦቼ አመሰግናለሁ በጣም። ሰናይ ጊዜ ይሁንላችሁ።